ዛሬ ላይ በረንዳ ላይ ነው የሚገኘው 300 ሰርቲፊኬት አለው ግን አንዱም አልተጠቀመውም። ሰላም እንደምናላችሁ አጭር የሆነች መረጃ ነው ወደ እናንተ የማድረሰው። ሰብስክራይብ አድርጋችሁ ብትጀምሩና ቤተሰብ ብትሆኑ ከልብ ነው ደስ የሚለኝ። ለእነዚህ አንጋፋ አርቲስቶች ከወራት በፊት የመኪና ቻሌንጅ ተጀምሮላቸው በአዶናይ በወንድማችን አዶናይ አማካኝነት እንግዲህ መኪናዎችን እንዳገኙ እንዲሁም ደግሞ ባለፈው ሳምንት ደግሞ ወንድማችን ዳንኤል ጥሞ ደግሞ ህዝቡ በፍቅር በአንድነት የሚችለውን ያክል ተረባርቦ የሕክምና ወጪ ሙሉ ለሙሉ ተሸፍኖለት ከዛም አልፎ ደግሞ አንዳንድ ቁሳቁሶች ደግሞ የሚፈልጋቸው ነገሮችን ቃል የገቡለት የሰጡትም ሰዎች አሉ። የንጉስ አርማ ቲያትርም እንግዲህ ለሱ የሕክምና እና ላበረከታቸው የጥበብ ስራዎች ተብሎ ሙሉ ገቢው ደግሞ ለሱ ለሕክምና እንዲሆን መደረጉ ይታወሳል። ልክ ከነዚህ እጅግ ተወዳጅ የአርት ባለሙያዎች ጎን ለጎን ደግሞ ከነሱ እኩል የለፋ ለሀገር የለፋ ከምላችሁ በላይ ለማመን በሚከብድ ደረጃ ያልገባባቸው ያልሰራባቸው ስራዎች ሁሉ አሁን መነግራችሁ ለሰው ማለት ነው። ግን ከነዚህ እኩል ከነዚህ ተወዳጅ አርቲስቶች እኩል ዋጋ ሊሰጠው ልናከብረው የሚገባ ግን ታፍኖ ሰው ሳያየው ዛሬም በረንዳ ላይ ወጣቶችን ለማውጣት ሲፍጨረጨር የሚገኝ ወንድማችን አለ። ይህ ወንድማችን ማን ነው? የት ነው? ምን ማድረግ እንችላለን የሚለው ነው አጠር አድርጌ የምነግራችሁ ማለት ነው። ሰዎች በህይወት እያሉ ለሰሩት ስራ ለፈጠሩት በጎ ተጽዕኖ እውቅና መስጠት ትልቅ ብርታት ይሆናል። በጣም ሌላው ደግሞ ከኋላ ለሚመጣው ደግሞ ትልቅ መነሳሳት ይሆናል እና ልክ እነዚህን አንጋፋ አርቲስቶች ከሰጠናቸው ቁሳዊ ነገር ባለፈ ለነሱ ያለንን መውደድ ለነሱ ያለንን ክብር እንዳሳየን ሁሉ ከነዚህ ተወዳጅና እንቁ የአርት ሰዎች እኩል ሊነሳ ሊመሰገን ውለታውን ልንመልስለት የሚገባ የተረሳ አንድ ጀግና ወንድማችን አለ። ከ30 ዓመት በላይ ጥበብና ህዝብን ያገለገለ በተለይ ደግሞ በጎንደር ብዙ ወጣቶችን በሰርከስ ያፈራ ብዙ ቤተክርስቲያን ዘመናዊ መገናኛ በሌለበት ጊዜ እየዞረ የቀሰቀሰ ያሰራ ሎዛ ማርያም ቤተክርስቲያን ጨምሮ ምናልባት የምታውቁት ከሆነ ጎንደር አካባቢ ያላችሁ እሷን ቤተክርስቲያን ጨምሮ ሀገር በፈለገችበት ጊዜ ሁሉ ቀድሞ የተገኘ ለረጅም ዓመት እንግዶች ወደ ጎንደር ሲመጡ ቆይታቸው ያማረ የሰመረ እንዲሆን በርካታ መድረኮችን የመራ የፋሲል ከነማ ቡድን ሲመሰረት ደግሞ የደጋፊዎችን ማህበር ያቋቋመ ከ300 በላይ ሰርቲፊኬቶች አሉ። ከ300 በላይ ሰርቲፊኬቶች አሉት። በልፋቱ ልክ ዋጋውን ያላገኘ እንቁ ወንድማችን ጎንደር ያፈራችው ዘውዱ ምሳሌ ነጋ ይባላል። ይህ ወንድማችን ከ35 ዓመት በላይ በአገልግሎት ቆይቷል። አሁን ላይ ትንሽ ህመም እያጋጠመው ነው። ቢሆንም ግን ከህመም ጋር እየታገለ አሁንም ድረስ ጎንደር ዙሪያ ወጣቶችን ሰብስቦ ሰርከስ በማሰልጠን ላይ ይገኛል። ይህ ወንድማችን 300 ሰርቲፊኬቶች አሉ። እዚህ ጋር አታች አደርግላችኋለሁ ትመለከቱታላችሁ። እንግዲህ ከእድሜ ጋር ተያይዞ የሚመጣ ትንሽ ድካምም ህመምም አለ። ነገር ግን ያም ሆኖ አሁን ድረስ ወጣቶችን ሰብስቦ ሰርከስ ያሰራል። ሰርከስ የሚያሰራበት ቦታ ለማግኘት ያደረገው ሙከራ እንግዲህ በጣም ብዙ ጊዜ ሞክሯል፣ አልተሳካለትም እስካሁን። አሁንም ይህን ነገር አግኝቶ ወጣቶችን በተሻለ መንገድ ፕሮዳክቲቭ በሆነ መንገድ መስራት የሚችልበትም እሱን ደስ ብሎት የተሻለ መጥቀም ወጣቶችን ማፍራትና መጥቀም የሚችልበትን ነገር ልናመቻችለት ይገባል ለማለት ነው እዚህ ጋር ብቅ ያልኩት። ስለዚህ የጎንደር ከንቲባ ምናልባት ይህ መልእክት የምትመለከቱ ከሆነና በተለያየ መንገድም በፌስቡክም በቲክታክም መረጃዎችን ስላስቀመጥን እንደው ቦታዎችን አይታችሁ ብትሰጡት ብዙ ወጣቶችን ማፍራት ይችላል። አልባሌ ቦታ የሚውሉ ወጣቶችንም ደግሞ ሰብስቦ ፍሬያማ ማድረግ ይችላል እና እባካችሁ የበኩላችሁን አደርሱ። ከዛ ውጭ ደግሞ በጣም ብዙ ደጋግ ኢትዮጵያውያን አላችሁና ሰርከስ እንግዲህ ክሬቲቪቲ ነው፣ የፈጠራ ስራ ስለሆነ ለፈጠራ ስራዎች የሚሆኑ ደግሞ ልብሶች ያስፈልጋሉ፣ የተለያዩ ማቴሪያሎች ያስፈልጋሉ። ስለዚህ እዚህ ላይ ማስቀምጥላችሁ አካውንት ላይ እየገባችሁ የቴሌብርና የንግድ ባንክ አካውንት ነው። ዘውዱ ምሳሌ ነጋ ነው የሚለው አካውንቱ። የምትችሉትን ከ1 ብር ጀምሮ ሰፖርት ብናደርገውና መልካም የሆኑ ወጣቶችን ማፍራት እንዲችል የበኩላችን እናድርግ ለማለት ወዳችኋለሁ። ሰብስክራይብ እያደረጋችሁ ደግሞ እኔን ብታበረቱኝ ከልብ ነው ደስ የሚለኝ። ወዳችኋለሁ።